እንዴት ናችሁ? ዛሬ ደግሞ ይዤላችሁ የቀረብኩት የቤኔቶ ሞሶሎኒ ታሪክ ይሆናል። በአንድ ወቅት ጥብቅ ሶሻሊስት የነበረ ሶሻሊስት ማለት ካርል ማርክስ የጀመረው ካፒታሊዝምን በመቃወም አማራጭ የሆነ ለሕዝብ ይጠቅማል በሚል ሶሻሊዝም የሚባል ርዕዮተ ዓለም ነው። በ1848 በጻፈው ኮሙኒስት ማንፌስቶ የኮሙኒስት መግለጫ ላይ ነው መመሪያውን ያሳረፈው። እና የዚህ ሶሻሊስት የመጀመሪያው ሀገር ሶቪየት ህብረት፣ ከዚያም ብዙ የምስራቅ አውሮፓ ሀገሮች ኢትዮጵያን በደርግ ጊዜ ሶሻሊስት ስርዓትን ነበር ሲከተሉ የነበረው። ሶቪየት ህብረቱ መጨረሻ ላይ አልተሳካም። አሁን ኮሙኒስት ቻይና ፓርቲው ራሱ ኮሙኒስት ነው፣ ሶሻሊስት ነው። በአንድ ወቅት ይለናል ጥብቅ ሶሻሊስት የነበረ በኋላም የፋሽዝም መሐንዲስና የጣሊያን መሪ ለመሆን የበቃውን ተጽዕኖ ፈጣሪ ወጣት ጋዜጠኛ በህሊናችሁ ሳሉት። ቤኒቶ ሞሶሎኒ እንደ አውሮፓ አቆጣጠር ጁላይ 29 1883 በሰሜን ጣሊያን በምትገኝ ፕሪዳፒዮ በሚባል ትንሽ ከተማ ተወለደ። አባቱ የብረት ቅጥቀጣ ሙያ እና እናቱ የትምህርት ቤት መምህርት ሲሆኑ በግራ ዘመም አስተሳሰቦች ታጥሮ ነበር ያደገው። ነገር ግን የእሱ ምኞትና ቁጣ ገና በጧቱ ይታወቅ ነበር። በሰላሳዎቹ እድሜው ሞሶሎኒ አቫንቲ የተሰኘውን ታዋቂ የሶሻሊስት ጋዜጣ አዘጋጅ በመሆን ደፋርና አክራሪ ጽሑፎችን በመጻፍ ተከታዮችን ሊያፈራ ችሏል። ነገር ግን አንደኛው የዓለም ጦርነት ሁሉንም ነገር ለወጠው። ጣሊያን በጦርነቱ እንድትሳተፍ በመገፋፋቱ ከሶሻሊስት ፓርቲ ተባረረ። ወዲያውኑም ወገኑን በመቀየር ማለት ህዝቡን ድጋፍ በማግኘት ጽኑ ብሔርተኝነትን ሊያራምድ ነው የቻለው። በጦርነት ላይ ቆስሎ ወደ ሀገሩ ሲመለስ ጦርነት ማለት አንደኛው ዓለም ጦርነት ጣሊያን የቀድሞ ክብሯን ለማስመለስ ጠንካራ አመራር እንደሚያስፈልጋት አመነ። ከጦርነቱ በኋላ ጣሊያን በግርግር ውስጥ ነበረች። እንግዲህ በአንድ አመት ውስጥ አንደኛው ዓለም ጦርነት ካበቃ በኋላ ወደ 5 የተለያዩ መንግስታት ተፈራርቀው ነበር በአንድ አመት ውስጥ። እና ስራ አጥነት አለ፣ የስራ ማቆም አድማ፣ የዋጋ ግሽበት እና የኮሙኒዝም ስጋት ሰፍኖ ነበር። ሞሶሎኒ ይህንን አጋጣሚ ተጠቀመበት። እንደ አውሮፓ አቆጣጠር በ1919 ፋሺ ኢታሊያኒ ዲ ኮምባቲሜንቶ ጣሊያንኛ ነው የተባለውን ቡድን መሰረተ። ይህም በኋላ ብሔራዊ የፋሽስት ፓርቲ ሆነ። ፋሽስት ራሱ ቃሉ ፋስስ ከሚለው FASCES ባንድል ኦፍ ስቲክስ ሮድስ ህዝብ ለማለት ነው። እና ከላይ ፋክስ አናክስ ኦር ሃመር በጣም ኮርሲቭ የሆነ ጉልበት አቅም ያለው መንግስት ህዝቡን አንድ አድርጎ ሊገዛ የሚችል ጣሊያንን ሊፈጥር የሚችል ጠንካራ ጣሊያንን ከሚል ነው። እንግዲህ የጥንቱን የወርቃማው ዘመን የሚሉትን የሮማን ኤምፓየር እንዲያንሰራራ ማድረግ አለብን ብሎ ነው እንግዲህ ቅስቀሳ የጀመረው። የጥቁር ሸሚዝ ለባሽ ቡድኖች የእሱ ቲፎዞች ናቸው። ደጋፊዎች ተቃዋሚዎችን ሲያሸብሩ፣ የእሱ ቀስቃሽ ንግግሮች ደግሞ ስርዓትን፣ ኩራትና ዳግም የሚወለድ የሮማን ግዛትን ስለመፍጠር አነሳሱ። ትዕይንቶችን በመምራት ረገድ የተካነ ነበር። ግዙፍ ሰልፎች፣ አስገራሚ የአካል እንቅስቃሴዎችና የማያቋርጥ ፕሮፓጋንዳ ይደረግ ነበር። በጥቅምት 1922 የሮማ ጉዞ ማርች ኦን ሮም የሚል ጉዞ ነው የተካሄደው። አመጽ ነው። ከሰሜን ወደ ማዕከላዊ
ጣሊያን ወደ ሮም በ10 ሺዎች የሚቆጠሩ ፋሽስቶች መንግስትን ለመጫን ተሰባሰቡ። ንጉስ ቪክቶር ኤማኑኤል ሳልሳዊ የእርስ በርስ ጦርነትን በመፍራት ሞሶሎኒን ጠቅላይ ሚኒስቴር አድርገው ሾሙት። እንግዲህ በነገራችን ላይ ሞሶሎኒ ብቻ አይደለም፣ ሂትለርም በፕሬዚዳንት ሂንደንበርግ ተጋብዞ ነው ወደ ቻንስለር ሊሆን የቻለው። ስልጣንም ያለምንም ጥይት ተኩስ ተላለፈ። እንደ አውሮፓ አቆጣጠር በ1925 ተቃዋሚዎቹን ካሸነፈ በኋላ ሞሶሎኒ የሶሻሊስት መሪው ጃኮብ ማቴዎቲ መገደልን ጨምሮ ሞሶሎኒ ራሱን አምባገነን አድርጎ አወጀ። ኢልዱቼ ማለትም መሪው የሚል ማዕረግም ወሰደ። የስራ ማቆም አድማን አገደ። ጋዜጦችን ሳንሱር አደረገ። ሳንሱር ማለት በመንግስት ፈቃድ ብቻ የሚታተሙ ጋዜጦች ነው ማለት ነው። ተቀናቃኞቹን አሰረ እና ለራሱ የግል አምልኮን መሰረተ። ሙሶሎኒ ካልትስ የምንለው ሙሶሎኒ ብቻ እሱ ከሌለ ጣሊያን የለችም አይነት ስሜት ፈጠረ። አምልኮ ስንል በጣሊያን አዳዲስ መንገዶች እና ግዙፍ የመንግስት ስራዎች ሊታዩ ቻሉ። ከሂትለር ጋር የፈጠረው ጥምረት ጣሊያንን ወደ ሁለተኛው የዓለም ጦርነት ከተታት። በሜዲትራኒያን አካባቢ የበላይ እሆናለሁ የሚለው ቀደምት ፉከራ በግሪክ፣ በሰሜን አፍሪካ እና በሌሎችም ቦታዎች በደረሰበት ወታደራዊ ውድቀት ተነነ። ሂትለር አብዛኛው እቅዱ ምዕራብ አውሮፓን፣ ፈረንሳይ፣ ፖርቱጋል፣ ስፔን፣ ወደ ስካንዲኔቪየንስ፣ ዴንማርክ፣ ስዊድን፣ ኖርዌይ፣ እንግሊዝ እነኚህ ላይ ነው ትኩረቱ እና በመጨረሻ ግን ዓለሙን መቆጣጠር ነው። ንጹህ የጀርመን ዘር ንጹህ ነው ማለት ጥራት ያለው ዘር ነው። ስለዚህ ዓለም መገዛት ያለባት በዚህ በጀርመን አሪያን ሬስ የሚል እምነት ነበረው። ሙሶሎኒ ደግሞ ደቡብ አውሮፓ እነ ግሪክን ጨምሮ ሰሜን አፍሪካ ላይ ነው ትኩረቱ። የሙሶሎኒ ትኩረት በ1943 የህብረ ብሔር ጦር ሲሲሊን ሲወር፣ ህብረ ብሔር ማለት አላይድ ፎርስ አሜሪካ፣ እንግሊዝ፣ ፈረንሳይ በናዚ ቁጥጥር ስር ነች ሙሉ በሙሉ። ሶቪየት ህብረት በይበልጥ ግን ሲሲሊ ጋር የተሳተፉት የአሜሪካና የእንግሊዝ ጦር ኃይሎች ናቸው። የሙሶሎኒ የራሱ ታላቅ ምክር ቤት ከስልጣን እንዲወርድም ሰጠ። ንጉሱም ሊያስሩ ቻሉ። በጀርመን ኮማንዶዎች ማለትም በናዚ በሂትለር ኮማንዶዎች ከተፈታ በኋላ በሰሜን ጣሊያን የጀርመን ጥገኝነት ያለውን መንግስት መራ። የናዚ ፓርቲ ሀያል ነበር በሰሜን ጣሊያን። የዚያ መንግስት ፕሮ ናዚ የሚባል መንግስት ነው ሊመራ የቻለው። ነገር ግን ጦርነቱ ሲያበቃ የጀርመን ወታደር መስሎ ለመሸሽ ሞከረ። ሚያዝያ 28 1945 በጣሊያን የነፃነት ተዋጊዎች ተይዞ ተገደለ። በኋላም አስክሬኑ በሚላን ከተማ ህዝብ እንዲያየው ተዘቅዝቆ ተሰቀለ። የሙሶሎኒ መነሳት የአንድ መሪ ማራኪነት፣ የኢኮኖሚ ውድቀትና የታላቅነት ተስፋዎች ዲሞክራሲን እንዴት ሊያፈርሱ እንደሚችሉ ያሳያል። የእሱ ውድቀት ደግሞ ገደብ የለሽ ምኞትና በፕሮፓጋንዳ የታጀበ ትዕይንት መጨረሻው ጥፋት መሆኑን ያስታውሰናል። ታሪክ ያስጠነቅቀናል። ንቃት ነፃነትን ይጠብቃል። በታሪክ ውስጥ ተጽዕኖ ፈጣሪና አደገኛ ስለሆኑ ሰዎች የሚተነትኑ ተጨማሪ ቪዲዮዎችን ለማግኘት ላይክ ያድርጉ፣ ሳብስክራይብ ያድርጉ እና የደወል ምልክቱን ይጫኑ። ምክንያቱም ያለፈውን መረዳት የወደፊቱን ለመጠበቅ ቁልፍ ነውና። እዚህ ላይ አበቃለሁ። ቀጥሎ ደግሞ በሂትለር የግል ህይወት ላይ ያተኮረ የትግል ሁኔታውን እሱን አቀርብላችኋለሁ። ለዛሬ አመሰግናለሁ።